ቅን መርጦ እውነትን መርጦ የቆመን ሁሉ ተለጣፊ ይሉታል። እስከ ዛሬ ድረስ ከትግራይ ጋር ተለጠፈ ነበር አሉኝ። ከትግራይ ጋር የተለጠፍኩት 2 ዓመት ነው። ያውም ችግር በገጠማቸው ጊዜ ከኦሮሞ ጋር ዛሬ ነው ከኦሮሞ ወደ ኦሮሞ የመጣኸው ነው እያሉኝ ያሉት። ከኦሮሞ ጋር እኮ የቆየሁት እኔ 8 ዓመት ነው። 8 ዓመት ነው። ማንም ጥንባታም ማንነቱን የካደ በማንነቱ ያፈረ ኦሮሞን ማከላቸው ላይ አስቀምጠው ስለነሱ እንዲናገር የነሱን ከፍታ እንዲናገር አድርገው ኦሮሞን ዝቅ እያደረጉ ማየት ስላልቻልኩኝ እኔ ቁጭ ብዬ ቻሌንጅ ላደርጋቸው ነበር። ቁጭ ሊያደርጉኝ ግን አልቻሉም። አስገቡኝ፣ አስወጡኝ። ብዙዎቻችሁ እዛ ተመልክታችኋል ብዬ ተስፋ አደርጋለሁ። ጆከር ቤት ነው። አያችሁ፣ ራሱን የጠላ ኦሮሞ ሲያገኙ በኦሮሞ አንደበት ኦሮሞን ያስደበድባሉ። ልክ እንደ ኢትዮ 360 ልክ እንደ ሌሎች ሚዲያዎች። አስቴር በዳኔ ኦሮሞ ነች። በኦሮሞዋ ሴትዮ አንደበት ኦሮሞን ያስደበድባሉ። ኤርሚያስ ለገሰ ዋቅጀራ ኦሮሞ ነው። በኦሮሞ አንደበት ኦሮሞን ያስደበድባሉ። ይሄ ሙሐመድ ከድር የሚባለው ራሱን የጅማ ተወላጅ ነኝ ሲል የነበረው ልጅን በማከላቸው አስቀምጠው ኦሮሞን የሚያስደበድቡትም ከኤርሚያስ ለገሰና ከአስቴር በዳኔ የተከሰላለው አይደለም። እኔው መናገር የምፈልገው ምንድነው? እኛ ሐሳባችንን ስንገልጽ ተለጣፊ እንባላለን። በእነሱ ወገን ግን የቆመውን በአጠቃላይ ኢትዮጵያዊ ይሉታል። የኢትዮጵያዊነት ትርጉም ገብቷቸዋል ወይ ነው? ለብሔር ብሔረሰቦች ነው መናገር የምፈልገው። እነዚህ ተስፋፊዎች ሰዎችን ተለጣፊ የሚሉት ከሐቅ ጋር ስለቆሙ እንጂ ከነሱ ውሸት ጋር ቢቆሙ ኢትዮጵያዊ ነው የሚሏቸው ተለጣፊ አይሏቸውም። ከነሱ ሐሰት ጋር፣ ከነሱ ውሸት ጋር፣ ከነሱ ቅጥፈት ጋር፣ ከነሱ የእልቂት ድግስ ጋር አብሮ የቆመን በአጠቃላይ ኢትዮጵያዊነት ማድረግ ነው የሚሰጡት። አይ የናንተ እልቂት ድግስና የናንተ ሐሰት ልክ አይደለም ብሎ የሚላቸውን በአጠቃላይ ተለጣፊ ነው የሚሉት። የተለጣፊነት ወግ ካልገባችሁ ተስፋፊዎች ተለጣፊ የሚሉት የነሱን ሐሳብ የተቃረነን በአጠቃላይ ተለጣፊ ይሉታል። የነሱን ሐሳብ የደገፈን በአጠቃላይ ደግሞ ኢትዮጵያዊ ይሉታል። ታዲያ እናንተ ብሔር ብሔረሰብ ተወላጆች እውነትን ደግፋችሁ ተለጣፊ መባል ነው የምትፈልጉት ወይስ ከሐሰት ጋር ቆማችሁ ኢትዮጵያዊ ነው መባል የምትፈልጉት ነው? እድሜ ልካቸውን የአብይ አህመድን መንግስት ሲደግፉ የቆሙ የኖሩ ለአብይ አህመድ መንግስት ሲጨፍሩ ሲደንሱ ዘፈን ሲያወጡ የኖሩ ተስፋፊዎች ዛሬ አብይ አህመድ ላይ ለምንድን ነው የተነሱበት? አብይ አህመድን ለምንድን ነው የሚወቅሱት? አብይ አህመድን ለምንድን ነው የሚረግጡት? አብይ አህመድን ለምንድን ነው የሚዘቀዝቁት? አብይ አህመድ ዛሬም ንጉስ ነው። እነግራችኋለሁ፣ ዛሬ ንጉስ ነው። አብይ አህመድን የወቀሱት የረገሙት ያብጠለጠሉት ልክ ስላደረገ እንጂ ጥፋት ስላደረገ አይደለም። ጥፋት ባደረገ ጊዜ ደግፈውታል። የገዛ ህዝቡን በበደለ ጊዜ ደግፈውታል። የገዛ ህዝቡን የትግራይን ህዝብ በጨፈጨፈ ጊዜ ደግፈውታል። ዛሬ ግን ጭፍጨፋውን አቁሜ ወደ ትክክለኛው መንገድ እመጣለሁ ሲል እየተቃወሙት ነው። ስለዚህ አማራ የደም ጥማት አለበት ማለት ነው። በግልጽ ነው የምናገረው። ዛሬ አማራ ደም ጠምቶታል። ደም ካልፈሰሰ አናቱ ላይ የተጠቀለለውና አናቱ ላይ የሰፈረው ሰይጣን ደም ካላየ እንደማይረካ እያረጋገጠልን ነው። አብይ አህመድ ድርድር ካደረገበት ጊዜ ጀምሮ አብይ አህመድ ከጀልመሮም ይሁን ከሌሎች ንግግር አደርጋለሁ ካለበት ጊዜ ጀምሮ የንጹሃን ደም መፍሰስ ቆሟል። የንጹሃን ደም መፍሰስ ሲቆም ያንገሸገሻቸውና ያንበሸበሽ ለምን የንጹሃን ደም መፍሰስ ይቆማል ብለው ያሉ አማሮች ግን ዛሬ አብይ አህመድ ላይ ዘመቻ ከፍተዋል። የኔ ጥያቄ አብይ አህመድን ለምን ዛሬ ትላንት ለምን አልተቃወማችሁም? በሚሊዮኖች በመቶ ሺዎች ንጹሃን ሲረግፉ በጦርነት ሀገራችን ስትታመስ ለምን ደገፋችሁት? ዛሬ ጦርነት ሲቆም ለምን ተቃወማችሁት? ምክንያቱም የደም ጥማት አለባችሁ፣ ሰይጣኖች ናችሁ። አማራ የንጹሃንን ደም ካልጠጣ
የሚረካ አይደለም። ይህንን ደግሞ በግልጽ ነው እስከ ዛሬ ጥናገራለ። ለአማራ ጥላቻዬን ዛሬ ነው በግልጽ የምናገረው። ትግራዋይ ንጹሃን ካልሞቱ፣ ኦሮሞ ንጹሃን ካልሞቱ፣ ብሔር ብሔረሰቦች ንጹሃን ካልሞቱ አንቃወማለን የምትል ከሆነ የደም ጥማት ያለብህ የጠንቋይ ልጅ አብይ አህመድን የሚቃወሙ በአጠቃላይ የደም ጥማት ያለባቸው ደም ካልፈሰሰ ህሊናቸው የማይረካ ደም ካልፈሰናቸው የማይረካ አማሮች ናቸው። እነግራችኋለሁ። እኔ ስለ እውነት ነው የምናገረው። ስለ እውነት በሚሊዮኖች በሚያልቁበት ዘመን ደግፈው ሞት ሲቆም የሚቃወሙ እውነት ሲሰራ የሚቃወሙ ልክ ሲሰራ የሚቃወሙ አማሮች ልክ አይደሉም። ኢትዮጵያውያን ብሔር ብሔረሰቦች የአማሮችን ልክ በደንብ ልታውቁ ይገባል። የነሱን ልክ ልታውቁ ይገባል። ምን አይነት ሰዎች እንደሆኑ ልታውቋቸው ይገባል። እያያችሁ ነው፣ በደንብ እያያችሁ ነው። ዛሬን ብቻ አይደለም ማየት ያለባችሁ፣ ዛሬን አይደለም ማየት ያለባችሁ። አሻግሩ። ከዛሬ 2 ዓመት በፊት ትግራይ ላይ የነበረውን ኦሮሚያ ላይ የነበረውን ጦርነት የንጹሃን ሞት አስቡና ዛሬን አስታውሱ። ትግራይ ላይ ንጹሃን እየሞቱ አይደለም። ኦሮሚያ ላይ ወሎዬ የሚባል መከረኛ ህዝብ እየሞተ አይደለም። በኦላና በብልጽግና ማከልም ጦርነት እየተደረገ አይደለም። ደም እየፈሰሰ አይደለም። በአጠቃላይ ደም መፍሰሱ ሲቆም አማሮች ዛራቸው ተነሳባቸው። ምክንያቱም ለነሱ ህሊናቸው የሚረካው የነሱ ፍላጎታቸው የሚረካው የንጹሃን ኢትዮጵያውያን ደም ሲፈስ ብቻ ነው። ደም ለምን አልፈሰሰም ነው። ዛሬ አብይ አህመድን የምንቃወምበት ምንም አይነት ምክንያት የለንም። አብይ አህመድን የምንዘቀዝቅበት ምንም ምክንያት የለንም። የምሬን ነው ምላችሁ። ሁላችንም ከልባችን እናስተውል፣ ለህሊናችን እንኑር። አብይን መቼ ነበር መቃወም የነበረብን? አብይን መቼ ነው መደገፍ ያለብን? እናስተውል። ትላንት ደም ስለፈሰሰ ተቃውሜዋለሁ እኔ። ዛሬ ደም መፍሰስ ቆሟል፣ እየደገፍኩት ነው። ሁል ጊዜም መደገፍም መቃወምም ከእውነት ጋር መሆን አለበት። ዛሬ አማሮች ጠምደው የያዙት አብይ አህመድ በምንፈልገው ልክ ህዝቦችን አልጨፈጨፈልንም፣ አልገደለልንም በሚል ስሜት ነው። በየቦታው ላይቭ እየገቡ ፎቶውን እየዘቀዘቁ እየሰደቡት ነው። አንዳንድ ጥቃቅን ተከፋይ ተለጣፊ የሆኑ ኦሮሞ ነኝ የሚሉ እውነትም ኦሮሞ የሆኑ ተወላጆችን ከራሳቸው ጋር በማሰለፍ ኦሮሞንም እያሰደቡ ነው። እነግርሃለሁ። በጣም በጣም የሚያስጠሉ የኦሮሞ ተወላጆች አሉ ከነሱ ጋር የተሰለፉ። ኤርሚያስ ለገሰ ዋቅጅራ ኦሮሞ ነው። እነዛ ኦሮሞ ነኝ የሚሉ ከአማራ ጋር የተለጠፉ ሰዎች የኦሮሞ ብቻ ጠላት አይደሉም፣ የብሔር ብሔረሰብ ጠላት ናቸው። የብሔር ብሔረሰብ ጠላት ናቸው። ኦሮሞን ስላሰደቡ አይደለም እኔ የምናገራቸው። ለአማራ መስራት ብሔር ብሔረሰቦችን ለመበደል መነሳት እንደሆነ ስለማውቀው ነው። የኦሮሞ ተወላጅ ነኝ እዚህ ጋር የተለጠፉ ሰዎች ዛቸው ኦሮሞ አይደሉም አይደለም፣ ኦሮሞ ናቸው። አክሰንታቸው ራሱ ያስታውቃል። ሁሉም ኦሮሞ ናቸው። መዋሸት አያስፈልግም። ከተስፋፊው ጋር የተለጠፉ ሰዎች ኦሮሞ ናቸው። እኔ ማሳየት የምፈልገው ስዕል ምንድነው? ብሔር ብሔረሰቦችን በራሳቸው ልጆች መምታት የሚፈልጉ ተስፋፊዎች ዛሬም መኖራቸውን ነው ማሳየት የምፈልገው። ኦሮሞን በኦሮሞ ተጋሩን በተጋሩ ስልጤውን በስልጤ ወላይታውን በወላይታ መምታት የሚፈልጉ ተስፋፊዎች ዛሬም መኖራቸውን ማሳወቅ ስለምፈልግ ነው። በማህበራዊ ሚዲያ እያደረጉት ያለው ነገር መሬት አይወርድም ማለት አይቻልም። ማናችንንም ፊት ለፊት ገጥመውን ሊያሸንፉን እንደማይችሉ አውቃለሁ። ራሳችንን በራሳችን እያደባደቡ ግን ፍላጎታቸውን ማሳካት እንደሚፈልጉም አውቃለሁ። ራሳችንን በራሳችን እያደባደቡ
ስለዚህ እኔ መናገር የምፈልገው አሁንም የተስፋፊዎችን ሴራ ተንኮል በመረዳት ብሔር ብሔረሰቦች በጥንቃቄ በመጓዝ በየትኛው ሰዓት የትኛውን ነገር መቃወም ሰዓት በየትኛውን ነገር መደገፍ እንዳለብን መረዳት አለብን። ዛሬ አብይን 86ቱ ብሔር ብሔረሰቦች የምንቃወምበት ሰዓት ሳይሆን አብይ አህመድን የምንደግፍበት ሰዓት ነው። ለምን ቢባል ሞት ቆሟል። ወለጋ ላይ ሞተ የሚባል ንጹህ የለም። ዛሬ ጭራ ያስበቀላቸው አማሮችን የወሎዬዎች ሞት መቆሙ ነው። ለምን ቆመ ነው? በቃ የወሎዬ ሞት ወለጋ ላይ ለምን ቆመ ነው ያንገበገባቸው። ይሄ ነው ምክንያቱም ወሎዬን ወለጋ ላይ ሲገድሉት የኖሩት አማሮች ራሳቸው ለመሆኑ ማስረጃ ከዚህ በላይ ላመጣል አልችልም። የወሎዬ ሞት በጃልመሮና በአብይ አህመድ መካከል ሰላም መውረዱ የወሎዬን ሞት የሚያስቆም ከሆነ ከአማራ በላይ ሊያስደስተው የሚችል ሌላ ብሔር ሊኖር አይችልም ነበረ። እነሱ አልተደሰቱም፣ ተከፉ። ለምን ቢባል በወሎዬ ሞት ማትረፍ የሚፈልጉት ትርፍ ነበረ። ያ ትርፍ ቀረባቸው። ስለቀረባቸው ነው ዛሬ እርር ድብን እያሉ ያሉት። እርር ድብን እያሉ ያሉት ወለጋ ላይ በአብይ አህመድና በጃልማሮ ግብ ምክንያት የሚሞተው ወሎዬ ዛሬ እየሞተ አይደለም። አስሊ አመሰግናለሁ። ለዛ ነው እርር ድብን እያሉ ያሉት። ስለዚህ ኦሮሞ ነኝ የሚሉ ልጆችን ከራሳቸው ጋር አሰልፈው ኦሮሞን ሲያሰድቡና እንዲዘረጠጥ ሲያደርጉ ብታዩ አይግረማችሁ። ለዘመናት ኖረውበታል። ስልጤን በስልጤ ሲያሰድቡ፣ ተጋሩን በትግራዋይ ሲያሰድቡ፣ ወላይታን በወላይታው ሲያሰድቡ ኖረዋል። እንዲሁም እርስ በርሳችንን ሲያዋጉ ኖረዋል። አዲስ አይደለም። የቆየንበት የኖርንበት ሂደት ነው። የኖርንበት ነገር ነው። መሳደብ የምትፈልግ መሳደብ ትችላለህ። እውነቱ ግን ይሄ ነው። እውነቱ ይሄ ነው። አብይ አህመድን ዛሬ የምንቃወምበት ጊዜ አይደለም፣ እንደግፈዋለን። የምሬን ነው የምላችሁ። አብይ አህመድን በመደገፍ ፕሮፋይል በማድረግ ከእውነት ጋር ቆሙ። ዛሬ አብይ አህመድ መግደል እስካቆመ ድረስ እንደግፈዋለን። መግደል ሲጀምር ደግሞ እንቃወመዋለን። እነሱ ሲገድል እየደገፉት ነው፣ መግደል ሲያቆም ደግሞ እየተቃወሙት ነው። ስለዚህ በተቃራኒ ነው መሆን ያለብን። የብሔር ብሔረሰቦች ሞት ሲቆም እንደግፈዋለን። የብሔር ብሔረሰቦች ሞት ሲቀጥል እንቃወመዋለን። ዛሬ አብይ አህመድ ምክንያት ብሔር ብሔረሰቦች መሞታቸው ቆመዋል። ለምን ይቆማል ብለው ነው አሁን እየተቃወሙት ያሉት። እርር ድብን እያሉ ያሉት ለዛ ነው። በየቤቱ ቤት እየከፈቱ አብይ አህመድን እየዘረጥጡ ነው። ለምን? ምን ስላደረገ? አሃ የኦሮሞ ሞት ቀነሰ። አልቆመም እኮ ቀነሰ። አንገት ቆርጦ በየሜዳው መጣል ኦሮሞን ቆመ፣ ቀነሰ። አልቆመም፣ ቀነሰ። ትግራዋይን መግደል ቀነሰ። አልቆመም፣ ቀነሰ። ለምን ይቀንሳል ነው? እኛ አይደለም መቀነስ እንዲቆም ስለምንፈልግ አብይን እንደግፋለን። ዛሬ ማን እንዳለበት ጥማት እንዳለበት አሁን ነው የተረዳሁት። እኔ አብይን ወደዚህ ሰይጣንነት እዞት የተጓዘው ማን እንደሆነ አሁን ነው የተረዳሁት። ሰይጣኖች ናችሁ። ተስፋፊ የሜቱ ቤት እየከፈት ከአብይ አህመድን የምትረግጥ ነው፣ ሌላ ነገር አይደለም። ፕሮፋይል አድርጎ አብይን ፕሮፋይል ወላሂ ሞቴ ሊቆምልኝ ይገባል። አርጎ አብይ ለምን እንደድሮ ኦሮሞን አልገደለም? ለምን ትግሬን አልፈጀም ነው አሁን ጫወታው። እነዚህ ሰዎች የእርኩስ ዘሮች የመጨረሻ የጦንቃይ ቤት ልጆች አይናቸው ይቀላል፣ ቂጣቸው ይተላል። ሰው ሰላም ሲያገኝ አይፈልጉም፣ ይንጫጫሉ። ባይ ዘ ዌይ ማለት እዚህ ቲክቶክ ላይ እኔ ለአማራ አታገላለሁ አማራ ምናምን አንድ ነገር አታመጡም ወረኞች። አንድ ድንጋይ ማስወርወር አትችሉም። ፓወር የላችሁም። እንደው አማራ ልብ ኦኔ ካለው ከሰማም ትንሽ
ትንሽ ከተማ ሜቢ እሱንም ስትራቴጂ ስለሌላቸው አያረገውም፣ መውጣ ነው። ሌሎቻችሁ ቀዳዳ ሶሻል ሚዲያ ላይ ለመቀደልና ለመሰማት የፎሎ ጥማት ምናምን እንጂ አንድ ነገር የምታመጡት ነገር የለም። አንድ ነገር እስኪ እናንተ ሰው ናችሁ። አንድ የአማራ ልጅ ወጥቶ ድንጋይ አስወርውሩ። ቂጡን በጥይት ተለብልቦ ገና ሳይተኮስበት ነው ቂጡን ጫማውን ጥሎ አዲስ አበባ ሲሮጥ የነበረው። ሹጣም የሹጥ ዘሮች ናችሁ። ምንም አቅም የላችሁም። ወሬ ብቻ፣ ጉራ ብቻ። መጀመሪያ ተደራጅ። ሰው የላችሁም። ዮኒ ማኛ ለምን ነው ሀክቱ ብሏችሁ ትቷችሁ ሄዶ አይቶ ነው። አንድ በአንድ ቆጥሮላችሁ አንድ ሰው እንደሌላችሁ ቅዳሜ ገበያ ነው አለ። በቃ ቅዳሜ ገበያ አንድ በጭንቅላ እስኪ አንድ ሰው አደራጅተህ ፋኖ የሚባለውን እስኪ ሆነን አርግታ ካለ ከመጮ በስተቀር እዚህ ላይ በጠቅላላችሁ በዚህ ጋር መጥቶ ኦሮሞ ጋር የሚያሽቃብጠውም ዛሬ ይወጣና አማራ ተጠረቅ። ሲጀመር አማራን በዚህ መንገድ አትጠቅሙም። ለአማራም ጠቅማችሁ አታውቁም። ስትራቴጂም የላችሁም። አማራ በየት መንገድ መሄድ እንዳለበት ያደራጃችሁት ፋኖም የለም፣ የምትመሩት ፋኖም የለም። እናውቃችኋለን። ባዶ እንደሆናችሁ ስለምናውቅ ነው ሱሪያችሁን አስወልቀን ባዶ አዋርደናችሁ ሰፈር ለሰፈርና እያባረርን ጠላ ቤት ያስገባናችሁ። ጉራ ወሬ ብቻ በቲክቶክ እኮ አይደለም። እኔ ለአማራ ታግዬ ይሄን ያላመት ምንድነው የምትታገለው? ስለ ጮክ ስልክ ይዘህ ስለ ጮክ ልንገራችሁ። እኔ አሁን እዚህ ጋር ማለት እንደናንተ ጉራ አልነፋም። ደውዬ ማለት የሆነ ነገር ብል የሆነ ሰፈር አጸዳለሁ፣ በደንብ አድርጌ አጸዳለሁ። እንደዛ አይነት ፓወር የላችሁም፣ ባዶ ናችሁ። ለዛ ነው እንደናንተ ወተንም አንጮኸው። ቂጣችሁ ማስጎርጎር በፈለግን ሰዓት እኔ አንዱ በደንብ አድርጌ ያስጎረጉራችኋል። ከመከላከያ እስከ ወለጋ ጫካ ያለው ማለት ነው። እኛ እንደዚህ የተሰዳደብን ወለጋ ጫካ ካለው ጋር ኮኔክሽን አለን። እኔም ባልገናኝ ከሚገናኘው ጋር ደውዬ ቂጥን አስጎረጉረዋለሁ። የእኛና የእናንተ ትግል አታውቁም። ትግል እኮ ጠላ ቤት ቁጭ ብሎ መጠጣት አይደለም። መጽሐፍ ቅዱስ ይዞ አንዴ ለኦሮሞ ማሽቃበጥ አንዴ ለአማራ ማሽቃበጥ አይደለም ትግል። ይሄ አይደለም ትግል። ታገየው ወጥተህ ስለ ጮክ የትኛው ቄሮ ነው የሚሰማቸው? የትኛው ፋኖ ነው? እናንተ እስኪ አንድ ፋኖ ወጥቶ የሆነ ነገር ሲያደርግልኝ ሰፈሩን በሙሉ ነው በዱላ ደብድበን ሰባብረን ሱሪን አስወልቀን እስር ቤት የምንወስደው። ሹጣም ዘር ቀጥል ከድር። ይኸውልህ እኔ በጣም ያናደደኝ ምን መሰለህ፣ አንዳንድ ማንነታቸውን የካዱና ራሳቸውን የጠሉ ሰዎችን በመጋበዝ በኦሮሞ ስም ኦሮሞን ሲያሰድቡ ቀደም ገባሁኝ እኔ ቤታቸው ላይ ማለት እድል ስጡኝ አልኩኝ። እነሱ የት ነው? እዛ ምናምንቴ ሰፈር ነው። በእናትህ እኔ ምናምንቴ ሰፈር ብዙ ሰዎች ስላሉ ይኸውልህ ምናምንቴ ሰፈርም ተመልካች ስላለ ኦዲየንሱን አክብሬ ነው ሀሳቤን መግለጽ የፈለግኩት። እኔን ተለጣፊ ብለው ነው ያባረሩኝ። እነዛ ሰዎች ግን በእነሱ ጎን ቆመው ኦሮሞ ነኝ እያሉ በእነሱ ጎን ቆመው አብይንም ይሁን አሁን ያለችዋን ሰላም ሲረግጡ ወለጋ አሁን ስለ ወለጋ የሚወራበት ሰዓት ነው። ሞት ቆመዋል እኮ ለምን ቆመ ነው? እንደዛ ከሆነ እኔ ይኸውልህ እስከ ዛሬ ድረስ ወለጋ ላይ የሞተው በኦነግ ሸኔም አይደለም በአብይም አይደለም በኦነግ ሸኔም አይደለም። እስከ ዛሬ አማራ የሞተው በአማራ ነው። ይሄን አውዲዮ የዛሬ 3 ዓመት ብሮዬ የዛሬ 3 ዓመት አብይ መጥቶ ጀዋርና አብይ ሳይጣሉ በፊት አማራን ይሄ የተኛውን አማራ ይሄ ፈሳም አማራ ተኝቶ ፈሱን በኩባያ የሚጠጣውን አማራ ለመቀስቀስ ኦሮሚያ ውስጥ እየሄድን አማሮችን መግደል አለብን የሚል ስትራቴጂ ነድፎ ሲንቀሳቀሱ የነበሩ አምጥተን ፌስቡክ ላይ ለጥፈን ፌስቡካችን ሁሉ ተዘግቷል። ይሄ አንተም ነበርክ ታውቀዋለህ። ወለጋ ላይ የአማራን ሕዝብ ያስገደለም የገደለም ይሄው ፋኖ የሚባል የበግ ሌባ ነው እንጂ ሌላ ሰው አይደለም፣ ማንም አይደለም። አንድ ነገር መናገር እፈልጋለሁ። አሁን ተስፋፊዎች በግልጽ ነግራችኋለሁ፣ በጣም አደገኛ ጊዜ እየመጣባችሁ ነው።
አደገኛ ጊዜ ጀዋር መሐመድ ምንድነው ያላችሁ? ቆይ ምንም አቅም የላቸው። ምንም ያሳዝነኝ ቆይ አቅም የላቸው፣ ሰው የላቸው። ቆይ አንዴ ልናገር። ምንድነው ያሉት? ጀዋር መሐመድ ፍኖተ ካርታ ጽፎ እያሰራጨ ነው፣ በውስጥ ለውስጥ በአደባባይ ነው ጽፎ እያሰራጨ ያለው። ጀዋርም ጀልመሮም አብይም አብረው እየሰሩ ነው። አደገኛ ጊዜ እየደረሰባችሁ ነው። አልቅሱ፣ በደንብ አልቅሱ። የተጣሉ ኦሮሞዎች ተሰባስበው እየሰሩ ነው። ምን እሱ ብቻ አጠገባችሁ ያለው ራሱ ጽንፈኛ ነው እንጂ አደገኛ ጊዜው ለጽንፈኛ እንጂ ሰርቶ ለሚኖረው አማራ አይደለም። ለአርብቶ አደሩ ለአርሶ አደሩ አይደለም። ለነጋዴው ለደላለው አይደለም። እዚህ ቁጭ ምን አባት አመጣለህ? ስለጮክ ስልክ ይዘህ ስለጮክ ያታገልክ መስሏል። እስኪ የትኛው ፋኖ ነው እናንተ ሰምቶ አንድ ድንጋይ የሚወረውር ፋኖ ነው? አንድ ድንጋይ የሚወረውር ፋኖ አምጡ። ግንባሩን በጥይት እየበሳ ነው የእናቱ እምስ እዛ ፋሲለደስ ግንብ ስር ቁጭ ብሎ ያለቅሳል እንጂ አንድ ነገር ማምጣት አይችልም። ፊንፊኔ ላይ የመጡት እኮ ባለፈው መንገድ ተዘጋብን፣ ኦሮሚያ አላስገባሉን፣ እናቴ ታማ ቂንጥሯ ተፍቶ የአባቴ ቆለጦ አጥሮ ቆለጤ ረዘመ ቆለጤ አጠረ ሲሉ ማለት ሲያለቅሱ የኦሮሚያ ልዩ ኃይል ማለፍ ሲከለክላቸው ይሄ ነገር እኛ ከወር በፊት ነው አስተላልፈን ዘይ ነው ኤቭሪቲንግ ምን ሊሰሩ እንደገቡ ከገቡ በኋላስ ገና ትንሽ ጩኸት ሲጀምሩ ነው ቂጣቸው ሲጎረጎር ሁሉም አንድ እግር ጫማቸውን ጥሎ እንደ ቀነኒሳ እየበረሩ ጠላ ቤት የገቡት። ልብም የላቸውም ደግሞ ውሸታሞች። የትኛውን ትግል ታግላችኋል? ትግራይ ሄዳችሁ ጊዜ መከላከያ ስር ተደብቃችሁ እንደ ሕፃን ልጅ ታግላችሁ ነው ስትሄዱ የነበረው። መቀነስ ስትፈቱ ዕቃ ስትሰርቁ ነበር እንጂ ጀሪካን ስትሰርቁ ነበር። የትኛውን ትግል ታግላችኋል? ሹጣሞች ስትመለሱ ከሬሳ መሳሪያ እየፈታችሁ ሄዳችሁ ነው ሽጣችሁ በጃጅ ገዛችሁ ያላችሁ። አብይ አህመድን እኮ ኦሮሞ 3 ዓመት አልደገፈውም፣ 4 ዓመት። እናንተ ራሱ ስታሽቃብጡ የነበረው ኦሮሞን እንዲገልላችሁ፣ ወለጋን እንዲጨፈጭፍላችሁ፣ ሌላውን እንዲዘርላችሁ ለእናንተ ብለው አላደረገውም። ለስልጣኑና ለስልጣኑ ስል የሚያደርገውን ስልጣኑን ለማስከበር አድርጓል። አሁንም እናንተን ሊጎዳ እየሄደ አይደለም። እናንተ ግን የጦንቃይ ቤት ልጆች ሸረኞች፣ ሁልጊዜ ሰው ላይ ሸር የምታስቡ በጣም መጥፎ ማለት ነው። የሰይጣን ቁራጮች ስለሆናችሁ በቅርቡ ደግሞ 2 ሳምንት 3 ሳምንት ስጠኝ ዋጋቸውን የአማራ ክልል ፍተሻ ይጀመራል። ቂጣችሁ ጎረጎራል። እስኪ ጀግና ናችሁ ተኩሱ። የኦሮሚያ ልዩ ኃይል መጥቶ መሳሪያ ያስፈታችኋል። ጀግና ናችሁ ተኩሱ። ቂጣችሁ እየተጎረጎረ እየተገረፋችሁ በየትምህርት ቤቱ ነው የምትታሰሩት። አንድ ነገር አታመጡም። አንድ ነገር ልብም የላችሁም አቅምም የላችሁም ከመጮ በስተቀር ቅድመ አያትን ያን ጠላ ቤት ቁጭ ብሎ ፈሱስ ፈሳ የነበረውን ምን ይልከየ ቂንጥርዬ ከማለት በስተቀር አንድ ነገር የምትለውጠው የምታመጣው ነገር የለም። ወፍ በመደራጀት ደረጃም ምንም አልተደራጃችሁም። ብትደራጅስ ምን አባት አመጣለህ? በሰው ሀገር አዲስ አበባ ያንተ ነው። አዲስ አበባ ያለው ኦሮሚያ ውስጥ እንጂ እዛ ነው ያለው ሸገር እናንተ ጋር ያለው አይደለም። ዝም ብላችሁ የምትበጠረቁት አንድ ታሪክ እንዳለ የምታወሩት ታሪክ ትሰርቃላችሁ ብሏችኋል አብይ። የምታወሩት ታሪክ ሁሉ የነ ባልቻ አባነብሶ የነ አብዲሳ አጋ የእናንተ ትክክለኛ ታሪክ ምኒልክ ዋሻ ውስጥ ተደብቆ ነበር። ቆማጣ ነው ምኒልክ። አህያ ጋልቦ ነው አድዋ ሄዶ የተዋጋው አልነበረም። አድዋ ፈረስ መጋለብ አይችልም። ቤተ ክርስቲያን ተደብቆ ነበር። ሲጀመር ደላላ ነው። ቤተ ክርስቲያን ውስጥ የሚያሸረግድ ሰው ነው እንጂ የውጊያ ሰው አይደለም፣ ተዋጊ አይደለም፣ ጦረኛ አይደለም። ምኒልክ ደላላ ነው። ምኒልክ በአንድ ውስኪ እኮ ነው ጅቡቲ ነው የሸጠው። ቪዲዮ እኮ አለ። ባንዳ ማን እንደሆነ የሚያሳይ አንተ ጋር ቪዲዮ። ጣሊያን ሲገባ ቤተክርስቲያን ጎንደር ላይ ስታጨበጭቡ ስታሸረግዱ አማራ ባንዳ እኮ ነው የሚለው። ትግሬ ባንዳ አይልም፣ አማራ ባንዳ። ስማችሁ ጣሊያን አወጣላችሁ ስማችሁ። እና በጣም በእውቀት እናወራ ካልን ምንም ታሪክ የላችሁ። ደላሎች ተለጣፊ ናችሁ። እኔ ባይዘው የኦሮሞ ተለጣፊዎች ምናምን ነገር ገብቷል። እዛ ገብቶ ቢያሽቃብጡ ጉዳይ አይደለም። አንድ ሰው ገብቶ አሽቃበጠ ማለት በኦሮሞ ማህበረሰብ ተገሎ የኦሮሞ ማህበረሰብ ወደዛ ሲገፋው ተናዶ እዛ ሄዶ ኦሮሞን ለማብሸቅ አንድ ተራ የሆነ ሰው አወራ ብዬ እኔ እንትን አይደለም፣ መብቱ ነው። እኔ ደግሞ ልንገርህ በእኔ ስትራቴጂ እንደዚህ አይነት ቦታ አልሄድም። በቤታቸው እንደፈለጉ ያወሩ። በትክክል ከሄድን ግን አንድ ነገር ማለት ነው አንድ ነገር የፋኖ የሚባለውን ማንቀሳቀስ የሚችል ኃይል እዚህ ቶክቶክ ላይ የለም። በፋኖ ስም ቁጭ ብለህ ከጮህ ከዘፈንክ በአናት ቆመ ቂጥም በልቅጠን አፈር ጨምረንበት ችግኝ ከተከልንበት ነው እንጂ ለምንም አጠቅሙ።
እንጦጦ ተራራ ላይ ቀጥል ማሜ። እንዳልከው ነው። እኔ አሁን በጣም እኔ ጡዘቱ ላይ አልችልበትም ዳልቻ። እኔ ግን ያናደደኝ ምንድን ነው ሰዎች ወደ ትክክለኛ መንገድ ሲመጡ ከመደገፍ መቃወም፣ ወደ ስህተት ሲሰሩ ከመቃወም መደገፍ። ምን አይነት ፍጥረት ቢሆኑ ነው? ምን አይነት ፍጥረት ቢሆኑ ነው እንደዚህ የሚያደርጉት ነው? አሁን እኔ ለምሳሌ እኔ ስልጤ ነኝ፣ ታውቀኛለህ ዳልቻ። ስልጤን እየሰደብኩልህ በመጣ ነገ አንተ ላይ ልዞርብህ እንደምችል እንዴት ነው መገመት የሚያቅትህ? አላከብርህም። መጀመሪያ እኮ ስልጤነቴን ማክበር አለብኝ። ይኸውልህ እኔ ስቅብሃለሁ እንጂ አላከብርህም። ስልጤን እኮ ይህንን ባህሪያቸውን እንዲያቆሙ እኮ ይህንን ባህሪያቸውን እንዲያቆሙ ነው እየተናገርኩ ያለሁት። ራሳቸውን እየሰደቡ የሚመጡ ልጆችን ተንከባክበው ይዘው ጀግና የሚሉበትን ሂደት ማቆም አለባቸው። ለራሱ ምን አገባን እኛ? ምን አገባን? ማሜ አንድ ነገር ልምከርህ፣ እንደዚህ አይነት ነገር ውስጥ አትግባ። የራሱን ዘር መሳደብ ከፈለገ ይሳደብ፣ መብቱ ነው። ቤቱን ከፍቶ ወይንም የሰው ቤት ሄዶ የራሱንም ዘር የሚያሰድብ ከሆነ ያሰድብ። ገብቷል? እኔ እንደዚህ አይነት ነገር ውስጥ ጉዳይ አይደለም። ሰዎች በፈለጉት መንገድ they can express their ፊሊንጋቸውን በፈለጉት መንገድ ያውጡት። ግማሹ ጭንቀት አለበት፣ ግማሹ ሊያብድ ተኩል የደረሰ ነው። አንዳንዱ ዛሬ ማታ ሊያብድ የደረሰ ነው። ለምን እንደዛ እንደሚሆን ሰውን አታውቅም። እኔ ሰውን ለምን እንደዚህ አልለውም። በሪያሊቲ ከሄድን ማለት ነው አንድ ነገር ማለት ነው ማንቀሳቀስ አትችሉም። አሁን ያለንበት ዘመን የሳተላይት ዘመን ነው። አሁን ያለንበት ዘመን የድሮን ዘመን ነው። አሁን ያለንበት ዘመን ክላሽ ይዘህ የሆነ 5-6 ተኩሰህ ምንም የምታመጣበት። ትግሬ ራሱ 27 ዓመት ታጥቆ ጀት ነው የቀራቸው እንጂ ታንክ ምን ይዞ አልቻለው። እናንተ ደግሞ ሲጀመር ጀግነቱም የላችሁም፣ ፈሪ ናችሁ። እንጀራ ትወዳላችሁ፣ ጠላ ትወዳላችሁ፣ እምስ ትወዳላችሁ። ከዛ ማለፍ አትችሉም። ስለዚህ ምንም ማድረግ አትችሉም። ግን እንደ ሀገር አንድ ሆነን አገር ላይ የሆነ ነገር ሰርተን አገራችንን እናልማ፣ ፋብሪካ እንዲከፈት እንገፋፋ፣ ከመንግስት ጎን እንሁን። እስከ መቼ ጉልቻ ቢቀያየር ወጥ አያጣፍጥም በሚለው ሲጀመር ከጎንደር መጥተው ኦሮሚያን መቆጣጠር አትችልም። መስረሽንታ ትግሬ ራሱ መጥቶ ኦሮሚያን የተቆጣጠረው እድሜ ለኦፒዲዮ፣ እድሜ ለአባዱላ፣ እድሜ ለኦነግ፣ እድሜ ለሻዕቢያ እንጂ በራሱ ኃይል መጥቶ ኦሮሚያን ተቆጣጥሮ አስተዳድሮም አላቅም አልቻለም። ካሁን በኋላ ደግሞ አንፈቅድም። እንደዚህ ነገር ውስጥ ያደግ አብይ አህመድ ጎን ኦሮሞ ጀላውን አቁሞ በጠቅላላ ኦሮሞ አጠገቡ ይቆማል። አንድ ነገር በፊንፊንዴ ምንም ስልጣን የላችሁ፣ ምንም ስልጣን። አሽቃብጠ አንገትን ደፍተ ታክስ ከፍለ ሰርተ ትኖራለህ። እምቢ ካልክ ቂጥን እየተጎረጎርክ ቅድመ አያቴ የመጣበትን ቦታ እያስታወስን እንደ እስክንድር ነጋ ጠፍቶ የተገኘ ቢላዋ መስለ እዛ እናት ደብረ ታቦር ላይ ቁጭ ብለ ጠላ ቤት ላይ ቁጭ ብለ ቆዳ ጫማ በቁምጣ አድርገህ ትቀመጣለህ። ያንን ጥቁር እባብ የመሰለው እግርህን እያሳየ ማለት ነው። this is what it is። ይሄ ነው ያለው ነገር። መናገር የሚፈልግ ሰው አለ? እድል ልስጣችሁ። ፍሮምሳ ጉተማ። እኔም ያው ሀሳባችሁን በጣም ጥሩ ሀሳብ ነው ያለጻችሁ። እኔ ያኔ አንተ ጆከር ጋር ገብተህ እኮ እንደዛ ስለ አናዶኝ ነው እንትን ያልኩት። እነኚህ ያው ጉራቸው ሀሳብ እዚህ ጋር እኔ ነገርኩ። ጆከር በቤቱ የአማራን ነገር አማሮችን ለማስደሰት የፈለገውን ነገር ሊያደርግ ይችላል። ዮኒ ማኛ በቤቱ የፈለገውን ነገር ሊያደርግ ይችላል። በሐሳብ ሂድ። አማራን መጨፍጨፍ ከፈለክ አማራን ቂጡን ጎርግሮ የሰው ስም እየጠራችሁ ጆከር በዚህ ወጣ፣ ቆለጡ ረዘመ፣ ቆለጡ አጠረ፣ ከዲር ኮንተጎዴ ከዲር ማመድ እንደዚህ ይሆናል አይደለም። ሐሳብ ከሌለ ጥለውጣ። እንደዚህ በሰው ሐሳብ የላችሁ የራሳችሁን ሐሳብ ማስራት። እዮዳብ እንደዚህ ያደረገ እዮዳብ በቤቱ ነው የሚጮኸው። እዮዳብ በቤቱ ጮህ። እናንተ ናችሁ ሄዳችሁ ከበሮ ስመቱ የነበራችሁ መታችሁ እዮዳብ እንደዚህ ያለ እንደዚህ አይደለም። ሐሳብ ይዘናና አውራ ባለው ነገር ምንድነው የሚያዋጣው? ምንድነው ማድረግ? ምን ቢሆኑ እነዚህ ሰው የሚሆኑት በሚለው ሂድ። ጆከር በዚህ ወጣ፣ ቆለጡ ረዘመ፣ ቆለጡ ወጣ ነው። I got a short time. አከም ጅርተን የሰው ስም በመጥራት አይደለም እዚህ ጋር የምትታገል። የሰው ልጅ እንዴት ነህ? የሰማው ደህና ነህ? አፕሪሼት ነው የማደርግህ። በጣም አንተ የእውነት ሰው ነህ።
እኔ አንድ ነገር ብቻ ብዬ ለማውራት ነው የምፈልገው ስለምሄድም እነዚህ ሀገር የሚበጠብጡ ሰዎች እንደውም ቢዋጣልን በጣም ጥሩ ነው የምለው እኔ። ምክንያቱም አረፍ ይላሉ ቂጥቂጣቸውን ተገርፎ ተለብልቦ ሁለተኛ ያቺ ሀገር ሆርን ኦፍ አፍሪካ ፒስ ያገኛል። አቅማቸውን ስለማያውቁ ይሄ ፋኖ ነኝ ቃኖ ነኝ የሚልና ቆሻሻ ፍንፍኔ ላይ ሆኖ በህዝብ ላይ ለመጫወት የሚፈልገው ህዝብን ዝቅ እያደረገ እንትን የሚል ይሄ እበት ከኦሮሞ ጋር ብገጥምና አቅማችንን ባሳየ ነው። ብገጥሙ በአፍ ነው ሁልጊዜም እነሱ ማለት እኔ ጥያቄ ልጠይቅህ። ቆይ የምትለው ህዝቡን ነው የምትለው? ህዝቡ ይጠመን ነው የምትለው? ህዝቡ ምን አደረገ? የአማራ ህዝብ እኮ ውጡና ጩሁልኝ አላላችሁም? እነዚህ የአማራ ህዝብ ካልፈለጋቸው እነሱን ነጥሎ ማውጣት አለበት። ኦነግን አሁን ኦሮሞ ባይፈልገው ነው እንዴ? እኔ ኦነግ ነኝ፣ ሁላችንም ኦነግ ነን እና ባይፈልጉ ነጥሎ ያስወጣሉ። ይሄንን ለማለት ነው ፈልገው እኔ እውነት ነው። የኦሮሞን እብድ መጀመሪያ ኦሮሞ ነው የሚያወግዘው። የአማራን እብድ መጀመሪያ አማራ ነው የሚያወግዘው። ያንን እብድ ዝም ብሎ ቃየው ያ እብድ የሚሰራው ነገር ተስማምቶታል ማለት ነው። በነገራችን ላይ ፖለቲካን አደንቅልሃለሁ። ቆይ ልንገርሽ ማሚዬ፣ የሆነ ሰፈር እብድ በጣም ካስቸገረ የዛ ሰፈር ህዝብ ያንን እብድ ያዘው። እንዴ የሆነ ሰፈር እብድ ካስቸገረ አንተ ከሱ በላይ እብድ ሆነ አታስቸግርም እንዴ? የዛ ሰፈር እብድ ለምን ትነካለህ? እኔ እኮ የማይስማማኝ እናንተ ፖለቲካ አማሮች እዛ ጋር ኦሮሞን በስድብ በለጡ ብላችሁ ተናዳችሁ ህዝብና ህዝብ ይጋጠም። በስድብ ከተበለጥክ በስድብ ለመብለጥ ሞክር። ቲክቶክ ላይ ስድብ ነው ያለው፣ ሌላ ነገር የለም። ጆከር ቤቱን ከፍቶ ቂጣችሁን የሚጎረጉር ከሆነ ከጆከር በልጣችሁ ለመገኘት ሞክሩ እንጂ እዚህ መጥተህ ጆከር እንዲያለኝ እዮዳ እንዲያለኝ ዮኒ ማኛ በዚህ ገባ ዮኒ ማኛ በዚህ ወጣ ጂጂ ገንዳን ነው ከማን የቲክቶክ ወሬ ከቲክቶክ አልፍም ጀረን ወፍ ምድር ላይ የሚያደርገው ነገር የለም። በቤታቸው እነሱ ስትረስ ካለባቸው ሰው ከሞተባቸው ቤታቸውን ከፍቶ ይጩሁ፣ ኦሮሞን ይርገጡ ሙሉ ቀን። አንተ ከነሱ በላይ ቁጭ ብለህ አማራን ለምን አልረግጥም? አማራ የሚባለውን ይሄ የቆማጣ ዘር ለምን አትረግጠውም? ከዛ ሮጠህ መጥተህ እንትና እንደዚህ ያለኝ ጆከር እንደዚህ ያለ ነው ዮኒ ማኛ በዚህ ወጣ ጂጂ ገንዳ እንደዚህ ያለች። ይሄ አሉባልታ ነው የሚባለው፣ ፖለቲካ አይባልም። በቤታቸው እነሱ በሚያውቁት ነገር ኦሮሞን ለማናደል የሚችሉትን ነገር እያደረጉ ነው። እናንተ በልጣችሁ ለምን አትገኙም? እነሱ እንደዚህ ያሉን ብላችሁ ለምን ህዝቡን ለምን እነሱ ኦሮሞን ነው የሚቀጠቅጡት? አብይን ነው የሚቀጠቅጡት? ወጣችሁ የእነሱን የሚያናዳቸውን ስስ ብልታቸውን ፈለጋችሁ ለምን አትቀጠቅጡም? ይሄ እኮ ነው ያልገባችሁ ጨዋታ ነው እንጂ ዝም ብላ የሆነ ሰው አንድ ግለሰብ ያ ግለሰብ እኮ የሆነ ነገር ህዝቡን ለማስደሰት እየጮኸ ነው። አሁን ለምሳሌ ዮኒ ማኛን እንውሰደው። የዛሬ 3 ዓመት ፌስቡክ ላይ የራሱን ህዝብ ለማስደሰት ብዙ ነገር ተናግሯል። ዛሬ ቀይሮ ሌላ ነገር እየተናገረ ነው። መብቱ ነው። የኢትዮጵያ ፖለቲካ ላይ ቋሚ ጠላት የለም፣ ቋሚ ወዳጅ የለም። ህዋት እኔ ትላንት ህዋቶችን ስጠርግ ነበር። አሁን አልነካቸው። ለምን? የኔን ዓላማ እየተቃወሙ አይደለም። የጀመሩ ቀን እቀጠቅጣቸዋለሁ። እኔ የአማራ ነፍ ፍሬንዶች አሉ። አማራን መቀጥቀጥ ከፈለኩኝ እነሱ ፍሬንዶቼ ስለሆኑ እኔ አማራን መቀጥቀጥ አላቆምም። ቂጡን ነው የሚጎረጉሩ ማህበረሰቡ። እነሱ ከፈለጉ ቤታቸውን ከፍቶ ኦሮሞን ሲጎረጉሩ ይዋሉ። ግን ችግሩ በዚህ ሳይድ በኦሮሞ ሳይድ ያለው እንደዚህ ያለ እንትና እንደዚህ ያለን እየሰደበን ነው። ቤትን ከፍተህ ተሳደብ። ኦኬስ ይሄ እብድ ተሳደበ አልተሳደበ ምን ከኦሮሞ የሚቀንሰው ነገር እኮ የለውም። እና ታዲያ ለምን ታለቃቅሳለህ? ምን አለቀሰ? ማን አለቀሰ? እኔ አላለቀስኩም። እኔ አይዲ ወረኛ ሐሜት ሰላም ነው። እንዴ ዳልቻ ማሜ ሰላም ናችሁ? የሐሜት ፖለቲካ ሞዴሬተር ነህ ለካ። ብድግ እያደረካቸው ነው። እነዚህ ምንም ሀሳብ የላቸው። የሰው ቤት መጥተው ማኛ እንደዚህ ያለ ጂጂ ገንዳ እንደዚህ ያለች። እስኪ ሀሳብ ይዘራና በሀሳብ አውራ። አሁን እኔ የአማራ ማህበረሰብ እነዚህ ሰዎች ወክሏል። ኦሮሞ እኔን ወክሎኝ ነው እኔ አማራን ስሳደብ የምውለው።
ስሜቴን ነው ማንጸባርቀው። እነሱም ስሜታቸውን ነው የሚያንጸባርቁት። አሁን እኔን እንዳታስወጣኝ ፈርቼ ዝም ልል ነው በቃ ዳልቻ። ግን ገብቶሻል ማሜ ስልጤው የኔ ፖለቲካ ግን ገብቶሻል? ገብቶኛል። እኔ እንዳትነቅለኝ። የኔ የፋራ ፖለቲካ ነው የምጠላው፣ የሰገጤ ፖለቲካ። እሺ ዳልቻ ያለው ትክክል ነው። እዚህ ቲክታክ ላይ ሲሪየስ የሆነ ፖለቲክስ የለም። የብሽሽቅ ፖለቲካ ነው ያለው። አንዱን ለማናደድ ነው እንጂ ሲሪየስ የሆነ ኮንቨርሴሽን ያለው ሰው የለም ሲጀመር። ሁሉም በቃ አንዱ ጋር ታያዋለህ። ማንን ወክሏል? እኔ ኦሮሞ ወክሎኛል፣ ኦሮሞን ቶ አርሲ ወክሎኛል፣ አርሲን ቶ የሻሽመኔ ልጅ ነኝ 04 ሻሽመኔ ወክሎኛል፣ ቶ ሻሽመኔ 04 ቀበሌ ወክሎኛል። ኖ ቤተሰብ ወክሎኛል። ቤተሰብ ወጣና ሳረ ብሎ ነው በራሴ ነው ኦሮሞን ያስደስታል የምለውን ነገር ወጥቼ ላለሁ። አማራን ስረግጥ ኦሮሞ ብሎ ስቆ እንዲያድር ነው። እነሱም ኦሮሞ የሚረግጡት ብሎ አማራ ስቆ እንዲያድር ነው። የሚችሉትን እያደረጉ ነው። Don't hate the player. ስማ don't hate the player, hate the fucking game ይልሃል ፈረንጅ። ሰገጤውላ ሰው ላይ አትንጠልጠሉ። መሐመድ ስልጤ እዚህ ጋር መጥቶ ኦሮሞ ሲፈነግር ቢውል እኔ በመሐመድ አልናደድም። ስልጤን እንዴት አድርጌ አናዳለሁ ብዬ ስልጤን ቂጡን እንዴት እንደምጎረግር ነው ማስበው። ስማርት አለባችሁ። ስፔሻሊ ምን አይነት የሰገጤ ፖለቲካ ነው ምንድነው መሰለህ ዳልቻ፣ ትላንት አሁን የሆነ ሰው ሲረግጥ የነበረ ብሔር ዛሬ ተከርብቶ ሌላ ብሔር ይረግጣል። ያ ነገር እንዳለ መሳት የለብንም። እዚህ ላይ ሁሌ ዘላቂ ወዳጅ ዘላቂ ጠላት የለም። እዚህ ላይ ማለት ነገ ጠዋት ያስከፋል። አንድ ሰው መጥቶ እዚህ ያስደሰተ ነገ ደግሞ ተከርብቶ ደግሞ አንተ መልሶ ይረግጣል። ስለዚህ ሲሪየስ መውሰድ የለብንም። እዚህ ጋር ብሽሽቅ ነው ያለው። ቲክታክ ላይ ስድብ ነው ያለው፣ በበሻሸቅ ነው ያለው። ስለዚህ ያን ነገር መመለስ ነው። ከዛ ያለፈ ነገር የለም። በቲክታክ ስድድብ አብይን አይደለም ልታንፏቀው፣ አድዋ ላይ ወጥተህ ቂጥህን ጥለህ በግራ ቂጥ እየዘለልክ ነው ወደ ጠላ ቤት ወደ አገኘው ሸርሙጣ ቤት ገብተህ የተረፍከው። አንድ ዚህ ሳይተኮስ ምድረ ሽንታ። አንዳንዶች ምስኪን ናቸው። ሰዎችን አምነው በቃ ጀግና የኛው ጎበዝ ምናምን ከኛ ጎን ያሉ ምናምን የሚሉ ሰዎች ይገርሙኛል። ነገ እንደሚከረበት ያን ሰው ማወቅ አለባቸው እነሱ ላይ። ግን እዚህ ላይ በቃ ስድብ ነው ያለው። ይሄን ማመን አለባቸው ሰዎች። የራሳቸውን ብሔር ለማስደሰት ሲሉ ይሰድበዋል፣ ወይ ደግሞ ሌላ ሰው ብሔር ለማስደሰት ሲል ያንን ብሔር ይሰድብልሃል። ያኔ ደግሞ አንተ ደስ ብሎክ እንትን ትላለህ። ያ ፖለቲካ የለም፣ ስድብ በቃ ብሽሽቅ ነው። ዛሬ ያየነው እንደዛ ነው። ትላንት የሆነ ልጅ የሆነ አማራ ሲሰድብ ነበር፣ ዛሬ ደግሞ ተገርብቶ ኦሮሞ ይሰድባል። እኔ አንድ ነገር ልንገራቸው። እነሱ አሁን እኛ አብይን ስለደገፍን አንደኛ ሰው የላቸውም እነዚህ ሰዎች። አሁን አማሮች እስኪ የአማራ መሪ አምጣልኝ ብትለኝ ማን ልትል ነው? ሞጣ ልትል ነው? የቅዳሜ ገበያ ልትል ነው? ስሪዝግስቲ ልትል ነው? ሁሉም ውጭ ነው ያለው። ምድር ላይ ነው የምልህ። ምድር ላይ ማን አላቸው? የላቸው። ብአዴን ብትል በኦሮሞ ብልጽግና ቁጥጥር ስር ያሉ ተቀጣሪ ናቸው። እውነት ለመናገር አብን ብትል በኦሮሞ ስልጣን ስር በቁጥጥር ስር ያሉ ተቀጣሪ ናቸው። ወሬ ካበዙ ቤቱን ቀምተናቸው ቂጣቸውን ብለን ወይ ወደ ቅሊንጦ ወይ ወደ ቤታቸው ወደ አስተማሪነታቸው ምልካቸው ሰዎች ማን አለ? የላቸውም። ወጥቶ ኦሮሞን ቢሳደቡ ያንሳቸዋል፣ ይገባቸዋል፣ ይስደቡ። በስልጣኑም በምኑም እንደገና እያስለቀስከው እንዴት አይተንፍስ? ይስደብ። ለምን በስድብ በልጣ? እስኪ ሶሻል ሚዲያ ላይ ምንድነው እያደረጉ ያሉት? እየሳደቡና ለምን በስድብ አትበልጧቸው? ምላስ የለህም አንተ? ቤትን ከፍታ አትራገጥም? አሁን ዛሬ እየወዳ ኦሮሞን ምናምን እያብጠለጠለ ነው አሉ። እስከ ዛሬ እየወዳ አማራን ሲያብጠለጥል ከበሮ የመታችሁለት ኦሮሞ አማራ እንዲሰድብ ስታደርጉ የነበራችሁ ኦሮሞች አይደላችሁ? ዛሬ ለምን ከፋችሁ? ትክክል። ዛሬ ለምን ሰደባችሁ? ዛሬ እነ ቢልሌ እነ ዋኖፍ ይባሉ ሴቶች በጠቅላላ ዛሬ ዞሮ ቂጣችሁን ሲጎረጉር ምን አስከፋ? እኔ ጋር እየወዳ የሰደበ እንኳን ሰደበ በልጣው ተገኝ። ሂድና የእሱን ማህበረሰብ ታሪክ አንቋሻ አስቀምጥለት። ጎበዝ ከሆንክ ገብቷል። ትላንት ለአንተ ብሎ ለአንተ ለማጨብጨብ ብሎ የራሱን ማህበረሰብ የራሱን ቅድመ አያት ሲረግም የነበረ ሰው ዛሬ የኔ ማህበረሰብ ሰደበ ብላ በልጠህ ተገኝ። ኦኬ ሊበርድ አይገባም። በቃ ማለት
ኢንጆይ ማድረግ ያለበት ገባው ማን ነው? ኧረ በስመ አብ ሺሻ ትጠላለህ። አፕል ደብል አፕል ኑሬ ነው አስቆደቀው። ነው። ኧረ ያበደ ነው። እነሱ አብይን ሲዘቀዝቁ አንተ ደግሞ ዘመነ ካሴን ዘቅዝቀህ ትገባለታለህ። አባት በሚወደው እኔ ልንገርህ፣ እኔ አሁን ልንገርህ ዘመነ ካሴ ቆይ እኔ ልመልስልህ። ዘመነ ካሴን እስኪ ዝም በል በእናትህ። ዘመነ ካሴን ለምን እንደማልዘቀዝቀው ታውቃለህ? ለዚህ እኮ ሰው የላቸውም። ዘመነ ካሴ ለራሱ እስር ቤት ያለ ሰው አንድ ቀን የሆነ ውጊያ ገጥሞ የሆነ ነገር ምንም ነገር አድርጎ የማያውቅ ሰው አንድ አለም ብሎ ተስፋ ያደረጉበት ሰው በአድኖች እንደዛ አወፍሮ የመስቀል በሬ መስሎ እንደዛ ያንገላቱ እስር ቤት የወሰዱትን ልጅ እኔ ከአብይ ጋር ላወዳድረው ነው? ከጀዋር ጋር ላወዳድረው ነው? ስሙንም አልጠራም። ለራሱ እስር ቤት ያለ ልጅ ለምን ነው የምሰድበው? አንድ የነሱ ሰው እስኪ ከኛ ሰው ጋር የሚወዳደር የሚሰደብ ሰው አምጣልኝ። አጼ ምኒልክ ጉርጋር ነው ያለው፣ እሱ ልሰድበው ነው? ኃይለ ሥላሴ ኦሮሞ ዲቃላ ጉርጋር ነው ያለው፣ ማን ልሰድብ ነው? ደና ሰው የሚባል ዮኒ ማኛ ነው፣ እሱ ደግሞ አገው ነው፣ ኩሽ ነው፣ ወደኛ ተመልሷል። የኛ ልጅ ነው። አዲስ አበባ ላይ በነፃነት ማንም እንዳይነካው እንዲቀሳቀስ አርገነዋል። ከጎኑ ነን። የኩሽ ልጅ ማንሽ ማንን ልነካ ነው? እስኪ ነው ጂጂ ገንዳ አሳለም ጠይቃ እነሱ ስር የምትሯሯጠው ልትሰድብ ነው? እሷን እኔ በመሰረቱ ዳልቻ ይኸውልህ አብይ አህመድ ሲዘቀዘቅ ወይ ጀዋር ሲዘቀዘቅ ወይ ጃልመሮ ሲዘቀዘቅ እነ እስክንድርን የምዘቀዝቅ ከሆነ ወንድሞችን ማርከስ ነው። በጣም ደረጃቸውን ማውረድ ነው ለእኔ ማለት ነው። ያኔ እነዚህ አሁን የሚመጣጠኑ ሰዎች እዛ ጋር የሚመጣጣቸውን ሰው ካገኘ ራሳቸው መስክሯል። እንትና ማን ነው ያ ሽማግሌ ዲሲ ያለው አበበ በለው ነው ምናምን ይባላል። አንድ ነገር የለንም ሰው ብለዋል እኮ እንዴ። እሺ እነዚህ ሰዎች ምን ይሁኑ? ሰው የላቸውም። ፊሊንጋቸውን ኤክስፕሬስ ማድረግ አይችሉ። በሚያውቁት ቋንቋ በስድብ ያደርጋሉ። ይሳደቡ። አንተ ለምን አትሳደብም? ተሳደብ ስትባል ሰፉ ቂጥም በወስፌ ሰፍተህ ቁጭ በላ፣ አፍንም ሰፍተህ ቁጭ በላ፣ ስድብህን ጠጣ። ይስደቡ። ምን አስጨነቀ? ይስደቡ። አንተ ምን አገባህ? አንተ ባንኩንም ታንኩንም ከያዝክ ምን የሚሳደቡት ኦሮሞ ስልጣኑን ያዘ ባንኩም ታንኩም በእጁ ነው። እውነታቸውን ነው። እሺ በምን ይወጡ? ፊሊንጋቸውን ኤክስፕሬስ በምን ያርጉ? ይሳደቡ። ወይ በስራ ብለጣቸው ወይ በስድብ ብለጣቸው። አይ ስድብ የኔ አይደለም ካልክ አርፈህ ተቀመጥ። ይቀጥቅጡ። ጋላ ተባልክ ኦሮሞ ተባልክ የሚለጠፍብህ ነገር የለም። ጋላ ሲጀመር ስድብ አይደለም። እነሱ ተርቦ መጥቶ ውሃ ሲጠይቁ መንገደኞች ናቸው። በእግራቸው 1 ወር 2 ወር ተጉዞ እግራቸው ውስጥ አመድ ገብቶ እጃቸው ውስጥ አመድ ገብቶ ኦሮሚያ ሲገቡ ተቆማምጦ ሆስፒታል በየቦታው 4-5 ሆስፒታል እስኪከፈትላቸው እስኪደርሱ የምስኪን ማህበረሰብ እነዚህ ገላዎች ጋር ሄደን ወተት እንጠጣ ውሃ ሲባሉ ወተት ይሰጣሉ የሚሉ ሰዎች እነዚህ ሰዎች ነው የምትሳደበው? ምን አረጉ? ትላለህ ብራዘር። እንዳልከው ብዙ ነገራቸውን ስላጡ እነዚህ ሰዎች ስልጣንም ምንም ገንዘብ ኢኮኖሚ ምናምን ስለሌላቸው ያላቸውን ስሜት በስድብ ይግለጹ። አንተ ቁጭ ብለህ እነሱ ይግለጹ። እኔ ግን ማለት ነው እኔ ከደበረኝ ወጥቼ ረግጣቸዋለሁ። ስድባቸው ከደበረኝ ገብቷል። ግን ሰደቡኝ ብለህ አትቃጠል። ቤትን ክፈትና ተሳደብ። ኦሮምኛ ጠማማ ነው እንደውም ይደብራቸዋል። በጠማማ አማርኛ ሲሰድቧቸው በዛ በጠማማ አማርኛ በአፋሻ ቆምባሽ አማርኛ ተሳደብ። ውጣና ቤትን ክፈትና እናትን ሊቢዳ ምናምን ያልክ ስደብ። በደንብ ነው የሚሰሙ እንጂ እንትና ሰደበኝ ብለህ እነሱን ዳለቻ ሰደበን ብሎ ሲናደዱ አይተህ ታውቃለህ? ዳለቻ የአማራን ትግል ያበላሻል ምናምን ይሉኛል እንጂ አይሉኝም። ለምን? ጫወታውን ጌሙን ያውቁታል። አይናደዱም። እንደውም በጣም ነው የሚወዱ አንተ የነሱ ልጅ ነኛ አሰርታል መሰለኝ። ሰባ የነሱ ልጅ ነኛ ለዛ የሚወዱኝ ትላለህ። ወላሂ ምሬ ነው። እስካሁን ድረስ አንተ ላይ ሲናደድ ያየሁት የለም። ይሄን ሁሉ እየረገጥካቸው እንዳንተ ደግሞ የሚረግጣቸው የለም። አኡዝ ቢላህ። ለምን ይናደዳሉ እንዴ? እነሱ ሲራገጡ የሚውሉት ሙሉ ቀን። እሺ ለምንድን ነው የሚወዱ? ጋላ ካፋቸው ይወጣል እንዴ? ለምንድን ነው የሚወዱ? አይስክሪም ኬንዲ ስለሆንኩ ነው የሚወዱኝ።
አሁን እኔ ለምሳሌ እንዳንተ ምናምን ነገር እንትን ግልጹን አልረግጣቸውም። ዙሪያ ጥምጥም ሄጄ ነው የምረግጣቸው። በጣም ይጠሉኛል። አንተ ግን በጣም ነው የሚወዱ። እኔ ምክንያታዊ ነኝ። ገብቷል። እኔ አሁንም ማሜ ግን እኔ ማለት ነው እኔ አሁን እዛ ጋር እዮዳ ተራገጠ፣ እዚህ ጋር ጆከር ተራገጠ፣ እዚህ ጋር ቤታዮ ተራገጠች ብሎ መጥቶ የሚል ሰው አይመቸኝም። ቤትን ከፍተ እነሱ ኦሮሞን ከረገጡ አማራን ርገጥ። ማትችል ከሆነ ዝም በል። ስልጣኑንም ይዘህ ሁሉ ነገሩን ይዘህ ፍንፍኔ ውስጥ ተንቀሳቅሰህ ማታቅ እንደፈለክ በኦሮምኛ እየጨፈርክ አናታቸው ላይ ባለመዱት ባህሪ እነዚህ ሰዎች ድሮ ጋላ የሚሉ ዛሬ ኦሮሞ እያሉ እያነቃቸው እየተመለሱ ጋላ እያሉ ከዚያ በኋላ ደግሞ መጥተህ ሰደቡኝ አትበል። ቤትን ከፍተህ ኦሮሞን ጋላ ያላሉ ቤትን ከፍተህ አማራን ቅጥቀጥ አድርገህ ስደበው። ያን ካደረግ ጎበዝ ነህ። አለበለዚያ ተሰደብኩ ብላ አትናደድ። እኔ የሆነ ሰው ኦሮሞ ተሳደበ ብዬ በዛ ሰው አልናደድም። እነሱ ኦሮሞን ከተሳደቡ አማራ መረገጥ አለበት። አለቀ። ከቻልክ ካልቻልክ ወይ በስራ በልተ መገኘት ነው። አሁን የኛ ልጆች የት ነው ያሉት? ትዊተር ላይ ነው ያሉት በብዛት። እዚህ ሚኒሶታ ዩኒቨርሲቲ ተማሪዎች ምናምን ከአዲስ አበባ ሁሉ መጥቶ እንዳለ ትዊተር ላይ እያንበጫበጩት ነው። ትዊተሩ ቲክቶክ ላይ ሞላ ዳማስ ነው። ዳማስ ከሆንክ ደግሞ ወይ ስድብ መቻል ነው እንደኛ፣ ወይ ስድብ ቻል። ስድብ ካልቻልክ አትናደድ። ወይ ያንን ስድብ እንደ ቀልድ ሰደውና ሳቅበት። አንድ ሰው እኔ ሲጀመር አንድ ሰው ሊያናደኝ እየተሳደበ እንዴ ነው የምናደድለት? ፋራ ካልሆንኩ በስተቀር ለምን የምናደድለት? እና አሁን እኔ ዳልቻ እኔ የምለው ነገር አንድ ነገር ነው። ይሁን የስድብ ስልጠና እኔ አሁን እኔ ራሴ ያስፈልገኛል። የስድብ ስልጠና የምሰጥበት ቦታ ካለ ስድብ ለመሳደብ ስልጠና አያስፈልግም። ስድብ ለመሳደብ ደደብ መሆን ብቻ ነው ያለብህ። በዛ ሰዓት ደደብ ሆነ መገኘት ነው። እኔ አሁን ደደብ ነኝ እያልኩ አይደለሁም። እኔ ሁሉንም ጫወታ እችላለሁ። በሰዓቱ ደደብ ሆነ ማስኮብለልም ይችላል። ስድብ ላይ ስድብ ስትሳደብ ያ ቤተሰብ የለም ምን የለም ሰው ምን ይለኛል የለም፣ ያገኘኸውም መወርወር ነው። ችሎታ አይፈልግም። ሰሞኑን ያው በጣም ይሄ ተሳዳቢ ልጅ ሞኝ እንዳይመስላችሁ ተጠንቀቁ፣ የአማራን አክቲቪስቶች እያስኮበለለ ነው ምናምን እያሉ ነበረ። ባክ ዝም ብሎ ነው እሱ፣ ዝም ብሎ ያገኘው ነው እሱ። ዛጋ እዚህ ጋር ዛጋ የእሱ ችግር ልንገርህ፣ የእሱ ችግር አሁን እኔ በጣም ይገርመኝ። አሁን እዮዳን ነው አምጥለው የእሱ ችግር ይሄ ቲክቶክ ላይ ሌሎችም አንተ እዮዳን ነው እንደምትከታተለው ሌሎችም እያሉህ ነው። ምን እያሉ ነው? ያስኮበልላል እያሉ ነው። እኔ እዮዳን እንደው ተከታተለው ለዮኒ ማኛ እኔ ማለት ነው አላስኮበል ዮኒ ማኛ ኧረ አንተ ሜታን ራሱ እያስኮበለልክ ነው አሉ። ሜታን ጆከርን ራሱ እየጀነጀንከው ነው አሉ ልታስኮበለል። ጆከር ጀለሴ ነው፣ ፍሬንዴ ነው ጆከር። ገብቶሃል? እሱ የሚሰራውን እዛ አውቃል፣ እኔ እዚህ የሚሰራውን አውቃለሁ። በራሱ ቤት እንደፈለገ ይሰራል። በራሱ ቤት እንደፈለገ የፈለገውን ገልብጦ የፈለገ ነገር ሲያደርግ ይውላል። ልብ አድርጉልኝ፣ ያው ጀለሴ ነው ብሏል ዳልቻ። ጆከር መንገድ ላይ ነው። ያ ጆከር ጀለሴ ነው። ምን እዚህ ጋር ልክድልህ ነው? ኢዝ ሆሚ ኩማን አስገባው። ኩማ ከስር የላከልህ ባይ ዘ ዌይ ማለት ነው። ምን አለ መሰለህ እዚህ ጋር ሁላችንም የተሰማንን ስሜት ነው የምናንጸባርቀው። ከስሜት ያለፈ ነገር የለም። ገብቷል? እኔ አሁን የዛሬ 3 ሳምንት ኩማ ጎንደሬ ነኝ ብሎ ሲል ነበረ። አላልኩም ጎንደር ነው ችግር የለውም ኩማ። አይ እኔ ጎንደሬነቱን የዛን አልጠላውለትም። አይ ጎንደሬ ነኝ ለመሰለህ ስሜቱ ነው። እኔ ጎንደሬ ነኝ ነው ስሜቱ ነው። እሺ ግን የሰማው መስሎኝ ነው። አይ ተሳስቶ ሌላ ባለቤቱ አላልኩም ካለ አይ ኩማ ዋሪ ሲሞን አነሳ ለሞጃሮ እኮ ነኝ። ምንም ቅልቅል የሌለበት ከኦሮሚያ እኮ ነው የመጣሁት። ከኦሮሞ ማህበረሰብ ትቀልዳለህ እንዴ? ወስደኝ በንፍጣችሁ ሴጋለም ከመመቱት ማህበረሰብ ጋር አንተ ተቀላቅለኛለህ እንዴ? አይ የሆነ የአድዋ ሰሞን እኔ እንግዲህ እኔ አድዋን እያከበርኩ ነበር።
ቆይ ወይንም እንደ ፍሬ እስልምናን ተቀብለ ከ5 ቀን በኋላ ሰክሬ ነበር የምትለኝ ከሆነ በለኝ። እኔ ያልኩት ይኸውልህ ልንገርህ፣ እኔ ያከበርኩት አድዋን ነው ያከበርኩት እንጂ እኔ ጎንደሬ ነኝ አላልኩም። ገብቶሃል? አድዋን አክብሬ የለው። ኩማ የኛው ኩማ ነው እንዴ ዳልቻ? የኛው ኩማ ነው ወይስ ሌላ ኩማ ነው? እና ፎቶ የኛው ትልቁ ኩማ ያ የኔ ምክትል እኮ ነው አብይ። እኔና እሱ ነው ሾመን ቲክቶክ ላይ። አዋ ቲክቶክ ላይ ኧረ ኩማ ጎንደሬ ነኝ ቢል ራሱ ማን ይሰማዋል? ፊቱ ላይ ግንባሩ ላይ እኮ ኦሮሞ የሚል ነገር ተጽፎበታል አሉ እኮ እንደዚህ አይነት ጎንደሬዎች አሉ እኮ ጎንደር ውስጥ። የለም እኔ የሚመስሉ ጓደኞች። አባ ጨብሳ አንበሳ ውርድስ ዛሬ በሉ በቃ ቴንኪዩ ስላስገባኝ ዳልቻ። ሰላም ደር ደውዬ ነበር ቅድም አታነሳም። ደውለህ ነበር? ነገሩ ፈልጌ ነበር። በቃ ነገ እንደውልሃለሁ በኋላ ከተንከው። በየትኛው ነበር ነው የደወልከው? ቢኒ ነሽ አይደል? አንተ ምን ነው ስምት ቀያየረው ፕሮፋይል መላቂት እኮ አሁን እስካሁን አላወቅኩም። የጠረጠርኩ ነበር አንተ መሆንህን። ካሁን ረገጠኝ ብዬ ነበር። እንደው ምን እኔ አንተ ወንድሜ እኮ ነህ። ሳታውቃይ ቢኒናው ባለፈው አንድ ላይ ነበር ነው ልጅ ነው ፕሮፋይል ስለቀየርኩት ሳታውቅም ድንገት የሆነ ቤት ምን ብዬ ነው የምረግጠህ? ወንድሜ አይደለ እንዴ አንተ? ያማል ገባኝ። ግን አሁን ስለቀየርኩት ፕሮፋይል እና እንትኔ ሳታውቅ አይደለም። ማሜ ግን እንዴት ነው አላረከው አንተ ያብቹን ፕሮፋይል? ኧረ አድርጌዋለሁ አንተ ዛሬ ነው ቀየርኩት። ስራ ሲኖር ነው እንጂ በየደቂቃው ነው እንደሚደረገው። እኔ ልንገራቸው አሁን እኛ ቻሌንጅ አሁን 2 ቀን ልሞላ ነው። ከ5 ቀን በኋላ እናጠፋዋለን። ችግር የለም ቻሌንጅ እናደርገዋለን። ከዛ በኋላ አብቹን የምነካ ሁላችንም ድምጽ መሆን አለበት። ሙቤ ባይዘው እኔ 5 ቀን አይደለም ከአብቹ ጋር የምሆነው አብቹ እስኪቀየር ጊዜ ድረስ ከአብቹ ጋር ነኝ እኔ። እኛ እኮ የፕሮፋይል ፍትሃዊ መሪ ነው። ልንገርህ አብቹ እኔ በኦሮሞ ፖለቲካ ከሄድክ አብቹን መደግፍበት ምንም አይነት መንገድ የለም። እሺ አሁን ዳልቻ እንደዚህ እያሉ ነው ሰዎቹ እነ መሳይ ምናምን። ጀዋር መሐመድ ፍኖተ ካርታ አዘጋጅቶ ውስጥ ለውስጥ እየበተነ ነው። ጀዋር ግን ፊት ለፊት ነው የበተነው ፍኖተ ካርታ። የነሱ ምንም ፍኖተ ካርታ የነሱ ፕሮፓጋንዳ የጎፈንድሚ ፕሮፓጋንዳ ነው። ገብቷል? ሁሌ የሆነ ነገር ካላወሩ ማለት ነው። ይህ ህዝብ ገብቷል? እዛ ላይ የሚሰጣቸው ብር አለ፣ የሚሰጣቸው ጊፍት አለ። ይህም ብር አያገኙትም። ሁሌ አማራ የሚባለውን ህዝብ ግራ ማጋባት አለባቸው። 360 ሚዲያ ባይ ዘ ወይ አላማቸው አንድና አንድ መንግስትን እንቅልፍ መንሳት ነው። የሚነሱ መስሏቸው ነው። ይሁን ያለው መንግስት ማንንም አይሰማም። ኦሮሞን ያልሰማ ኦሮሞን ያልሰማ ጀዋርን ያሰረ በቀለ ገርባን ያሰረ ከወንድሞቹ ጋር ከነ ጃልማሮ ጋር ጥይት የሚተዋከስ መንግስት እናንተ ነው ታውቃችኋል። አይሰማችሁም። ትንሽ ከተቀየራችሁበት በጥቂት ነው። 2 ሳምንት ጠብቁ። 2-3 ሳምንት በድሮን ነው የሚጨርሳችሁ። ኖ በድሮን አይደለም። ፍተሻ ተብሎ ይጀመራል። አንድ በአንድ ስትለጠለጡ ለአንድ 6 ወር ስነስርዓት የዳልቻ ንግግር ሪከርድ አድርጎ ይኸውልህ፣ በፍተሻ ነው የምትጀምሩ። የቲክቶክ ጭፈራችሁ እዛ ሄዶ የሚያደርገው ነገር የለም። ምድር ላይ የለም። ትሮጣለህ፣ ታመልጣለህ። ስታመልጥ ጀርባህን እያልን በጥይት እንደፋለን። ምንም አታመጣም። እንዳይገደሉ ለምን? መንግስትማ ይገላል። ምን ችግር አለው? ነው ሰው ስሞት በወንጀል ያስጠይቃል። መንግስት እኮ ስማ፣ ማን መንግስት የምን ወንጀለኛ ናቸው ራሳቸው። ሀገር ለማዳን ነው የሚገድለው ማለት ይቻላል። መንግስት ገልበጣ እናደርጋለን ብሎ ያወሩት በቴሌግራም ያወሩት ሁሉ እጃችን ላይ ገብቷል በጠቅላላ። እና የማን ቤተሰቦች እነማን እንደሆኑ እንዳልተ አንድ በአንድ ይፈተሻሉ፣ እስር ቤት ይሄዳሉ። 3 ወር ፀጉራቸው ተላይቶ ሻይና ዳቦ በቃቸው ረግፎ አጥንታቸው ሲቀር ወደ ቤታቸው ይመለሳሉ። ያንን ሰውነት ለመመለስ ቂጡን ቆልፎ ሰፈር ውስጥ ይቀመጣል በሰላም። ማንም አንገልም። ሊያመልጥ ያለው ጀርባው ይመታል። ማምለጥ የለም። ይሄ ነው ፕላናችን። በቃ
ህግና ደንብ ነው። አሁን 2023 ላይ የወጣ ህግና ደንብ ረብሾ ነው፣ ጦርነት ከፍቶ ነው። ስለዚህ እኛም ልንረብሽ ነው እያልኩ ነው፣ ልንበጠብጥ ነው እያልኩ ነው፣ ጠርሙስ ልንሰብር ነው፣ ገበታ ልንሰብር ነው። እኮ ቅዘናም እኮ ነው። ፓንቲ ሲቆሽበት ገልብጦ የሚለው ዝም ብሎ ስማ፣ ይሄ አይደለም ለአማራ ስማ፣ ይሄ ለአማራ አይደለም ለራሱም አይሆንም። ዝም ብሎ ወሬ ተደብቆ መኪና ውስጥ ዝጋው እስኪ ዝጋው። ቆይ ይሄ ሰውዬ ጮሆ እስኪ አንድ ፋኖ ወጥቶ ድንጋይ ወርውር። አንድ ፋኖ እሱን ሰምቶ አንድ ሰው በሱ ስም ዝንብ የሚወረውር የለም። መጮ ብቻ እኔ የገረመኝ ይሄ ጉራጌዎቹ ማለት ነው ገበታ ልንገለብጥ ነው ሲል ክትፎ ትዝ ብሎት ስማ ይሄ በጣም እኮ ማለት ነው የጠመንጃውን ድምፅ ተውና ይሄ ስፖርት ካር ባየ ቁጥር እኮ ነው የስፖርት ካር ድምፅ ባየ ቁጥር ነው በጠጡን እየለቀቀ ምጥር ይሄ በጣም እናቱን ልብጅ ያለት አሁን አፉን ከፍቶ ያሁን እዛ ፓርኪንግ ውስጥ ተደብቆ ልንገለብጥ ነው ክትፎ ልንገለብጥ ነው ብርጭቆ ልንሰብር ነው። እንደዚህ አይነት ትግል አለ። አሁን በህግ እኮ ያስጠይቃል ሲጀመር ንግግሩ ማለት ነው። ይሄንን እናስገርፋለን። በቅርቡ ይገረፋል። አይቶ በቅርቡ አይደለ ዳልቻ በቅርቡ ራሱ ኑሮ የገረፈው ነው። ታክሲ ብሎ ብሎ ቀን ቢጮል ዳልቻ በዚያ ምን ማለት ቁማ ምን ሆነ ነው? ጓደኛ አይደል እንዴ ዳልቻ የሚያምነው? እኔ እንደዚህ አይነት ሰማ እንደዚህ አይነት ደካሞች ምንም ቦታ አልሰጣቸውም ነው አይደለም እኮ እነኚህ እኮ ስላበዱ እኮ ነው እንደዚህ እነኚህ ስላበዱ እኮ ነው እንደዚህ የሚጮሁት። ገብቷል? ያው ነው ይሄ ጮሃል ጮህ ምን ያመጣል? አቅም የለውም እኮ ይሄ ምልልቅ ቄጦስ ስበዳቸው የነበሩት ናቸው እኮ እነኚህ የምልቅ ቅማል ተለጣፊ ነው። ከአማራ በላይ አማራ ሆኜ ልገኝ የሚል ነው። እነኚህ እኮ ቅማላሞች ናቸው እኮ አማሮች እኮ አይፈልጉትም። ይሄ ቶኑ የተቀየረለት አማሮች ናቸው። አንተ ጥንባታም ጉራጌ ሁለት ግራግር ብሎ የሚሰድቡት እነኚህ ኮንዶም ናቸው። የአማራ ኮንዶም ናቸው። የአማራ ኮንዶም ኧረ ዝም ብሎ ነው። እዛ ቆጮን እየፋቅ ትበላታለህ በለው እናቱን ለብቻለች። ተው ቆጮ አትንካ። ቆጮ ቆጮ እኛ ጋርም አለ። የእናንተ ቆጮ አላልኩም እኮ የእነሱ እኮ ለየት ቆጮ የእነሱ ከለሩ ራሱ ለየት ይላል። እንዴ ትቀልዳለህ እንዴ? አረት ማለት በነገራችን ላይ ቆጮ የአራት ብሔሮች መገለጫ ነው። የቀቤና፣ የስልጤ፣ የሲዳሞ እኛ ጋርም አለ። ወደኛ አካባቢም አለ። አይዞህ ወደ አርሲ አካባቢ አለ መሰለኝ። ዳልቻ የተወለደበት አካባቢ ቆጮ እኛ ጋር እኔ እየበላሁ ነው ያደኩት። ስማ ቆጮ እኮ አሪፍ ምግብ እኮ ነው። ቆጮ ስማ አሁን ችግሩ እኮ ቆጮ የኔ ነው፣ እንጀራ የኔ ነው ምናምን እኔ የማይገባኝ ቋንቋ ነው እንዴ። የእነማሜ ቤት የሰራ ምግብ የኔ ነው ማለት ምን ማለት ነው? ኧረ በስመ አብ ማን ነው እንደዛ አለ? እኔ አሁን ቆጮ የጉራጌ መሆኑን በቀር እኛ ቤት ሲሰራ ነበር። ቆጮ እበላ ነበር በክትፎ እንዴ። ማሜና እንትን ከነሱ ጎን ስላደገ ነው መሰለኝ የኛውን ያበዛል። የኛ ነው ተወኝ። ቆጮ የጉራጌ ሳይሆን ጉራጌዎች በብዛት ቆጮ ይመገባሉ። ለምን? ብራችሁ ስለምቆጥሩ ሰዓት እሱ ነው የሚበሉት። ባልከኝ ይቀበላሉ። ብራችሁ ስለምቆጥሩ ባይዘዌ በነገራችን ላይ ጉራጌ ክትፎ አይበላም፣ ክትፎ ይሰራል ነው። ይኸውልህ መስራትና ስማኝ፣ ክትፎ መስራትና መብላት ይለያያል። አንድ ያድምጠኝ፣ እኔ ስለማውቀው ነገር ልንገርህ። ክትፎ የሚሰሩትም የሚበሉትም ወለኔ፣ ቀቤና፣ ስልጤ ምናምን ይበላሉም ይሰራሉ። እኔ ማወቅ ፈልጋለሁ። ባቄላ ስማ፣ ይኸውልህ የአንድ ኦሮሞ ፎቅ ካየ ማለት ነው ያንን ፎቅ እሰራለሁ እያለ ባቄላ እየቀቀለ ነው የሚበላው። ከዛ ፈሱን ጣጥ እያደረገ ምን ፈሱን በኩባያ እየጠጣ እኮ ነው የሚቀመጠው እኮ ምንም ብር አያወጣም። ላቡን እየመጠጠ የሚኖር ህዝብ እኮ ነው። ብር ወላሂ ላዚም የምሬን ነው። ይሄ ውሸት አይደለም። አዲስ አበባ ላይ ሄደ ዞር እና ለዛ አይደል ጎበዝ እኮ ናቸው እነሱ። ሽምብራ ነው የሚበሉት። ክትፎ ምናምን ትላለህ እንዴ? ሽምብራ ነው የሚበሉት። ጉራጌ ባርግ ቡና ቤት ገብቶ ሲጠጣ አይተህ ታውቃለህ? ኢትዮጵያ ላይ ነው የሚለው። አሜሪካ ራሱ ተቀምጦ አይደለም። ስማ አንድ ጓደኛ ያለኝና በእውነት እኛ ሌላ ነገር ስናዝ ከኛ ጋር ተቀላቅሎ ይበላል እንጂ አንድ ቀን ሲያዝ አይቻላል። ብር አያወጣም፣ ግደለው እናቴ ትሙት። ከዛ በኋላ አየሁትና እውነቱን ጉራጌ ማለት ጆቶኒ ነው ብዬ ነው ዝም አልኩት።
በእውነት ላ እነሱ በነፍስያቸውም ስለሚጨክኑ ነው። አሁን እኛ እናውቃቸዋለን፣ አብረን እንሰራለን። በቃ አንተ አሁን ዳልቻ ፎቅ ከሰራ ማለት ነው ያችን ፎቅ ለመስራት ግዴታ መራብ አለብኝ። ሁሌ ባቄላ ይገዛና ጎበዝ እሱን ነው። እየቀቀለ በሚያውቀው ነው። ነው ግን የሚበላው። አይሰራማ። አፕሪሼት አደርጋለሁ። ፎቁን ደግሞ አይሰራማ። ይኸውልህ ፈሱ ነው የሚተርፈው። በየመንገዱ ፈሱን ጣጥ እያደረገ ሀገር ያገማል። ፎቁንም አይሰራም፣ ባቄላ መብላቱንም አያውቁም። ጉራጌ እኮ ባይዘዌ ማለት ነው። ስማ ጉራጌ ባይዘዌ ማለት ነው። ሎተሪ ሳይቆርጥ እኮ ምን ነው ይሄ ሎተሪ አይደርሰኝም ይላል እኮ ቁጭ ብሎ ያለችው ብር ኪሱ ውስጥ አስቀምጦ ነው። ሎተሪ ሳይቆርጥ ምን ይሄ ሎተሪ አይደርሰኝም ይላል። አንድ ቀን ቆርጦ አያውቅም እኮ በባዶ ሜዳ